ሰላም አለይኩም ጓዶች እንዴት ናችሁ? አላችሁልኝ ወይ? እኔ ደህና ነኝ አለሁ አልሐምዱሊላህ። ዛሬ ቀለል ያለ ጢማጥም የሌለበት ወይም ደግሞ ቀይ ያልሆነ መችቡዝ ልሰራ አሰብኩኝና ከእናንተ ጋር ለምን አልሰራም አልኩኝ። ያለ ሽንኩርት ነው እየሰራሁ ያለሁት። ሁሉንም መልመደግ አይደለ። መጀመሪያ የማቃጠለው ፍልፍል ጨመርኩኝ፣ ቃሪያ፣ ትልቁ ቃሪያ፣ ከዛ ቲማቲም ጨመርኩኝ። ከዛ በኋላ ነጭ ሽንኩርትና ዝንጅብል እኔ ፍሪጅ አስቀምጣለሁኝ። በጎን ድንች እየጠበስኩኝ ነው። ሲጠበስ ጣዕሙ ማሻላ ይጣፍጣል። ለዛ ብዬ እየጠበስኩት ነው። እና በነገራችን ላይ ጥሩ ምግብ ነው። የትም ቦታ የምታቀርቡት ምግብ ነው። አረቦች ብዙውን ጊዜ የሆነ እንትን ነገር አይወዱም፣ ሳሎና ነገር ምናምን ነገር አብዝተው አይወዱም። ደረቅ ነገር ይወዳሉ። ይሄ ለእኛ ቤተሰቦች ተመችቷቸዋል። ቢያንስ በሳምንት 2 ይሄንን እንሰራለሁኝ ወይም 3 ይሄንን እንሰራለሁኝ። ተመቻቸው እና እናንተም እንድትሞክሩት ይዤ መጣሁኝ ማለት ነው። ሽንኩርትና ነጭ ሽንኩርት ፈጭቼ ፍሪጅ ስለማስቀምጥ 1 ማንኪያ ጨምሬበታለሁኝ። ቀለል ያለ እንትን ያለ ምግብ ነው። ቀለል ያለና ተወዳጅ ምግብ ነው። እዚህ ጋር ቅመማ ቅመም ነው። የድንብላል ፓውደር፣ ጨውና ፍልፍል አስዋድ፣ ካሞን እና ኩርኩም ነው እየጨመርኩ ያለሁት። እዚህ ጋር ደግሞ የድንብላል ቅጠል ነው። ለሪያው ጥሩ ነው። ትንፋሹን ያሳምረዋል። ከዛም በኋላ ይኸው እንደዛ አይነት አዘጋጆኝ። በጎን ደግሞ እየጠበስኩኝ ነው። ዶሮ እየጠበስኩኝ ነው። 2 ዶሮ ነው እየቆራረጥኩት እየገለባበጥኩኝ ነው። ትጊላ ነው እንግዲህ። ሰው ሀገር ያስተምረናል። አሁን ይሄ ዶሮ ሀገራችን ቢሆን አስቡት፣ እንኳን የቤቱ የጎረቤቱ እንኳን በሽታው እንጀራ ይበላል። የዚህ የአረብ ሀገር ዶሮ ብዙም ሽታ የለውም እና እንደዚህ እንጫወትበታለን እላችኋለሁ። እኔ ያሳዝነኛል፣ ዶሮ እንደዛ ሲሰራ ያሳዝነኛል። ምክንያቱም የሀገራችን ዶሮ ስለማቅ ማለት ነው፣ ጥብጥናው ሽታው ስለማቅ። ከዛ እንዲበስልልን እዛው ሙክክ ነው የሚለው። ትንሽ ውሃ ጨምሬበት 30 ደቂቃ ያህል 40 ደቂቃ ያህል አልሙኒየም ክድና አድርጌ አስቀምጫዋለሁ። ከዛ ሙክክ ነው የሚለው ብታዩ። እግሩ ብቻ ሳይሆን እግሩ እንኳን ለይን ነው። ይሄ ልቡ ጋር ደረቅ ይላል። በደንብ ነው ሙክክ የሚለው። ከዛ የትላንትና እየቀረው እንትን ነበረ፣ ነጭ ሩዝ ነበረ። ለምን ይባከንብኛል ብዬ ከስራ አረኩት። ምክንያቱም ትንሽ መያዙ ስለማይቀር ሁድራውን አይይዝልኝም፣ ድንቹ ምናምን አይባከንብኝም። ሩዙ ይቃጠላል። ድስቱ ጋር ከተጣበቀም ሩዙ ነው። ኑሮ በዘዴ ይባል የለ እንደዛ አረኩኝና ከዛ ዶሮውን ደረደርኩበት ላዩ ላይ። ግን ማሻላ ነው። የትም ቦታ የትም ትልቅ ሰው ፊት የሚቀርብ ምግብ ነው። ያው ትንሽ ነው እንጂ። ወይም ደግሞ ዶሮ ቆራረጥኩት እኔ ስለማከፋፍል ቆራረጥኩት። 4 ቦታ ቆራረጥኩት እና በእንደዚህ አይነት መልክ ምሳዬን ሰራሁኝ እላችኋለሁ። ቪዲዮን ምቀርጽላችሁ ተኝቼ አርፌ ካልኩኝ በኋላ ነው። ጠዋት አካባቢ ነው ያው ምሳ የምሰራው ሰዓት ታውቃላችሁ። ጠዋት ነው ቪዲዮን ምቀርጸው እየሰራሁኝ። ከዛ አርፌ ነው የምለቅላችሁ ማለት ነው። ድምፄ እንደጎረነነ ነው። ከዛ የቅድሞ አልሙኒየም እንግዲህ አላባክንም እኔ ያለ አልሙኒየም ግን ማባከን ደስ አይለኝም። ከዛ ያላሳያችሁ ነገር የዶሮ የቀረውን ዘይት ላዩ ላይ አፍስሼበት ነበረ። የሁለት አይነት መልክ ሆነ። ወይም ደግሞ ሽታው ራሱ ደስ ይላል። የዶሮው ዘይት ዶሮ የጠበስኩበት ዘይት ሩዝ ላይ ያደረግኩበት አፍስሼበት ነበረ። ይኸው አከፋፍላለሁ። ሼፍም ነኝ አከፋፋይም ነኝ እላችኋለሁኝ። ማሻላ ወደዱት። ይኸው እንትን ከላይ ላይ አይሹን ሳነሳ ወይም ሮዙን ሳነሳ ከውስጥ እንደዚህ
ይመስላል ያዩና ኹድራው አንድ ላይ ታዲያ ሙኩክ ብሏል። በጣም በስሏል። ይበላል አልኳችሁ፣ ይበላል። ጥርስ የሌለው ራሱ ይበላዋል ዶሮውን። እወዳችኋለሁ ባይ